እሺ እንደነገርኳችሁ የሚመጣ ወንድ ከተመቻችሁ ፊኛውን ትይዙታላችሁ፣ ካልተመቻችሁ ደግሞ ፊኛውን ታፈነዱታላችሁ ማለት ነው። ተግባብተናል አይደለ? ይቅርታ የኔ እህት፣ መጀመሪያ ግን ስለ ገንዘቡ አልተነጋገርንም። እናቱ የመጣሽው የትዳር አጋር ፍለጋ ነው ወይስ ገንዘብ ፍለጋ ነው? ገንዘብ ብልሽ ገንዘብ ትሰጪኛለሽ? አልሰጥሽ። የትዳር አጋር አይዞሽ። አሁን የሚመጡትን ወንዶች ስታያቸው አይደለም ገንዘብ ምግብ ሁላ ነው የሚዘጋችሁ። እናሱ ጥሩ ነገር ነው። የመጀመሪያ ተወዳዳራችን እባክህ በክብር ከጓሮ ውጣ። እሺ ተወዳዳራችን ስምህ ማን ነው? አቤል እባላለሁ። ብዙ ሰው ግን እንዴ ምን ልታረጊው ነው? አይ አቤል የሚባል ኤክስ አለ ለዛ ነው። እና ምን ችግር አለው? እኔ ዋይ ሆንሻለሁ። እሺ አቤል ስራህ ምንድን ነው? ስራዬ እነዚህን የመሰሉ ቆነጃጅቶች መንከባከብ ነው፣ ካፈነዳችሁ በስተቀር። እንዴ ምን አደረኩሽ? እኔት ምን በደልኩሽ? ያስቀየምኩሽ ነገር አለ እንዴ? ያወራው ነገር ስላልተመቸኝ ነው ያፈነዳሁት። የማወራውን ሳይሆን የምናረገውን ነገር ነበር ማሰብ የነበረብሽ። እሺ የኔ ወንድም ከህይወት አጋርህ ምንድን ነው የምትፈልገው? እኔ የምፈልገው ጨዋ፣ ቤተሰቧን አክባሪ፣ በማንነቷ የምትኮራ፣ ቆንጆ ሼፕ ያላት። እሺ የሀብት መጠንስ ምን ያህል ነው? በገንዘብ ነው በንብረት? በገንዘብ በገንዘብ እንኳን የለኝም። በንብረት? በሱ ነው የሌለኝ። እሺ አንድ ፊኛውን ያላፈነዳች እህታችን ትታየናለች። ምን ፊኛው አልፈነዳ ብሎሽ ነው? አይ አይደለም፣ ተመችቶኝ ነው ያላፈነዳሁት። ምኑ? አቋሙም ደስ ይላል፣ መልኩም ቀይ ነው። ስነ ስርዓት ያለው ልጅ ነው የሚመስለው። በዛ ላይ ደግሞ እኔ ፍቅር ይበልጣል ብዬ ነው የማስበው። በዛ ላይ ደግሞ የራሱ የሆኑ ንብረቶች አሉት። አልሰማሽም እንዴ? የለኝም እኮ ነው ያለው። ውይ ነው እንዴ?